ጨለማን አላውቅም በጉዞዬ በህይወቴ ሁሉ ነመሪ ሰላም ነህ? ሰምተሃል? በደብረ ገነት ቅዱስ ዑራኤል ቤተክርስቲያን ከግንቦት 22 እስከ ግንቦት 24 ጉባኤ እንደተዘጋጀ። ለማንኛውም በደብረ ገነት ቅዱስ ዑራኤል ቤተክርስቲያን ለተከታታይ 3 ቀናት የሚቆይ ታላቅ መንፈሳዊ ጉባኤ ተዘጋጅቷል። ጉባኤውም ከግንቦት 22 እስከ ግንቦት 24 ይቆያል። በጉባኤውም ላይም የተለያዩ አንጋፋ መምህራን፣ ሰባኪያን፣ ዘማሪያን ይገኛሉ። እናም ግንቦት 22 ከቀኑ 10 ሰዓት በደብረ ገነት ቅዱስ ዑራኤል ቤተክርስቲያን እንድትገኙ እናመሰግናለን። እንግዲህ እንደምታዩት ተመልካቾቻችን ከላይ ብፁዓን አባቶቻችን በተገኙበት ጉባኤው ይጀመራል። እንግዲህ ጉባኤው ያዘጋጀላችሁ የደብረ ገነት ቅዱስ ዑራኤል ቤተክርስቲያን የቅዳሴ ቤቱን በዓል ምክንያት በማድረግ ከግንቦት 22 እስከ ግንቦት 24 2017 ዓ.ም ታላቅ መንፈሳዊ ጉባኤ አዘጋጅቶላችኋል። ስለሆነም በደብረ ገነት ቅዱስ ዑራኤል ቤተክርስቲያን ከግንቦት 22 እስከ ግንቦት 24 በመገኘት የጉባኤው ተሳታፊ እንድትሆኑ ስለ መንፈሳዊ ጥሪያችንን እናስተላልፋለን። ጉባኤው ስንት ሰዓት ይጀምራል ለምትሉ ጉባኤው ከቀኑ 10 ሰዓት ጀምሮ ይዘጋጃል። በጉባኤው ላይ እነማን ይገኛሉ እነማን ይመጣሉ ለምትሉ ደግሞ ዘማሪ ዲያቆን ሽፈራው ጌቴ፣ ዘመራ ቤቴ ኢዮብ ይመኑ፣ እዚህ ጋር ሊቀ ሊቃውንት ዮሴፍ ደሳለኝ፣ እዚህ ጋር ደግሞ በምን እጽናናለሁ በሚለው ዝማሬው የምናውቀው ዘማሪ ሚኪያስ አረጋዊ በጉባኤው ላይ ይገኛል። ሁላችሁም ክርስቲያኖች ግንቦት 22 ከቀኑ 10 ሰዓት ጀምሮ በደብረ ገነት ቅዱስ ዑራኤል ቤተክርስቲያን በመገኘት የጉባኤው ተሳታፊ ትሆኑ ዘንድ ስንል መንፈሳዊ ጥሪያችንን እናስተላልፋለን።